ሰዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናም እንዴት ናችሁ? ሰላም ናችሁ? ደግ ናችሁ? ምናምን ሰላም አለ ሀገራችን ውስጥ ሁሌም ሀዘን፣ ሁሌም እንግዲህ የልብ ስብራት ነው። ገና ተጫውታ ያልበቃች ተማሪ እንደዚህ በአሰቃቂ ሁኔታ እንደዚህ ሲያደርጓት ከምር ወላሂ በጣም ያሳዝናል። ግን በጣም እኔ ግርም የሚለኝ ነገር ሴት ልጅን እንደዚህ ለምንድን ነው የሚበድሉት? ለምንድን ነው እንደዚህ የሚያስለቅሱት? የሴት ልጅ እንባ ለእነሱ ምን ያደርግላቸዋል? ምን አይነት ጨካኝ፣ ምን አይነት አራማኔ ናቸው? ሴት ልጅን አግቶ እንደዚህ የሚያስለቅሱት፣ ህይወቷን የሚያበላሹት፣ ከትምህርት ገበታዋ የሚያፈናቅሉት ግን ምን አይነት አረመኔ ጨካኞች ናቸው? ከምር በሀገራችን ውስጥ ብቻ አረመኔ ሰዎች ነው የሚፈጠሩት። ከምር ማለት ነው። አንዳንድ ነገርን ስናይ መፈጠራችን ሁሉ እያስጠላናል ማለት ነው። ሴት ልጅ እኮ ሀገር ናት፣ እናት ናት፣ እህት ናት፣ ሚስትም ናት። ስለዚህ በሴት ልጅ ህይወት እንዴት ነው የሚጫወቱት? እንዴትስ አንጀታቸው ያስችላቸዋል ማለት ነው። ሴት ልጅን ጫካ ውስጡ 1 አመት ከምናምን እንደዚህ ሲያሰቃዩ አንጀታቸው እንዴት ያስቻላቸው? ከምር ማለት ነው። ምክንያቱም በእናት ሆድ ነው የወጡት። እናታቸውን አያስታውሱም፣ እህት የላቸውም። ወደፊትስ አግብቶ ሴት ልጅ አይወልድም። እኔ ወላሂ ግራ ነው የሚያጋባኝ በጣም ነው። ለምሳሌ የሰው ልጅ ሰው ነው የተባለው እንዲያስብ ነው አይደል እንዴ? ግን ለምሳሌ በራሱ እህት አሁን እንደዚህ እነዚህ ይህችን ልጅ አግቶ ጫካ ላይ ይህን ያክል አመት ሲያሰቃዩት የነበሩት ምነው እናት የላቸውም? እናታቸው ብትሆንስ፣ እህታቸው ብትሆንስ፣ የእነሱ ሚስት ብትሆንስ እንዴት ነው የሚሆኑት? ትንሽ ግን ሰብአዊነት የላቸውም። እኔ ስል ነገ ምን ይደርስብኛል? በእኔ እህት ይሄ ቢሆንስ፣ በእኔ እናት ቢሆንስ፣ በእኔ ሚስት ቢሆን፣ በእኔ ልጅ ነገ ቢደርስስ እስቲ ምን ይሰማኛል የሚለውን ነገር ትንሽ አያስቡም። ለምን? መቼም በዚህ ጊዜ የዘሩት ነው የሚያጭዱት። እነሱ የሰሩት ክፋት ማለት ነው ነገ ለልጃቸው፣ ለልጅ ልጆቻቸው፣ ለእህታቸው፣ ለሚስታቸው መድረሱ አይቀርም። ያኔ ግን እነሱም በጣም ነው የሚከፉት። የዚች ልጅ ቤተሰብ ምን ያክል ስቃይ እንደሚያዩ እነሱ ነው የሚያውቁት ማለት ነው። ተማሪ ልጃቸው እንደዚህ ታግታ በጫካ ይሄን ያክል አመት ስትሰቃይ ኖራ አስባችኋል? ቤተሰብ ምን ያክል እንደሚሰቃይ ማለት ነው። ግን የራሳቸው ቤተሰብ ቢሆንስ፣ የኛ ቤተሰብ ቢሆን እኛ እንዴት እንሆናለን? ነገ በእኔ ልጅ ቢደርስስ፣ በእኔ እህት ቢደርስስ፣ በእኔ እናት ይሄ ነገር ቢደርስስ? ምክንያቱም እነሱ ዛሬ ያስተማሩት ነገ ለነሱ ልጅ መቼም እነሱ ያስተማሩትና ቀጣዩ ትውልድ ደግሞ መማሩ አይቀርምና ለትውልድ ምን እያስተላለፉ ነው? ምን እያደረጉ ነው? ከምር ወላሂ ሀገራችን ውስጥ የሚደረጉ ተንኮሎች ከምር በእነሱ ተንኮል በሚሰሩት ቢሆን ሰማይና ምድር አንዴ በተደባለቀች። ግን አላህ ሱብሃነሁ ወተዓላ አይቶ ዝም ብሏቸዋል። ያው ለሁሉም ነገር ቀን አለው። ቀናቸው ሲደርስ ግን ያው እነሱም የሰሩትን ያጭዳሉ። ግን እኔ ወላሂ ሰው ልጅ ሰው ነው የተባለው ከሰውነት ወጥቶ ምን ልበላችሁ፣ እንስሳ እንኳን እንስሳ አይበላም። ሰው ልጅ ግን የሰውን ልጅ እንደዚህ ሲያሰቃይ፣ ሲያግት፣ ከትምህርት ገበታው ሲያፈናቅል፣ በብሔር በሃይማኖት እንደዚህ ሲያሰቃዩ ምን አለ? ይችን ምድር እኮ መቼ ጤለናት እንደምንሄድ አናውቅም። ለዘች ሺህ ዓመትን ለማንኖር ሺህ ተንኮሎችን ሰርተን በደሎችን ሰርተን አላህ ይቅር በለን። ከምር ማለት ነው። በአንዳንድ ክፉዎች የተነሳ ሁሉንም እንዳይቀጣን ከምር ማለት ነው። ሴት ልጅ እኮ ክብር ናት ከምር ማለት ነው። ሴት ልጅን አክብሮ ነው የፈጠራት። ሴት ልጅ ብዙ እንክብካቤ ያስፈልጋታል። ግን ያ እንክብካቤ ቀርቶ ሴት ልጅን ሲያሰቃዩ፣ ሴት ልጅ በሴትነቷ የምታፍርበት ከምር በዚህ ዘመን ሴት በመሆናችን ብቻ የምናፍርበት ጊዜ ደርሰናል። ምክንያቱም አብዛኛው ጊዜ ህፃናቶች እየተደፈሩ ነው። ሴቶቹም መንገድ ላይ ወጥቶ እየገቡ አይደለም። ያ ምንድነው? በሴትነታቸው ነው።
ሀገራችን ውስጥ ብዙ በደሎች እየተሰሩ ነው። ብቻ አላህ ይቅር ይበለን። ሁላችንም እጃችን ወደ አላህ እንዘርጋ። ጊዜው በጣም የሚያስፈራበት ጊዜ ነው ማለት ነው። እናም በቀጣይ በሌላ ቪዲዮ እስከምንገናኝ ባላችሁበት አላህ ይጠብቀን። ከእንደዚህ አይነት ተንኮለኞች አላህ ሱብሃነሁ ወተዓላ ይሰውረን። ሁላችንም ዱዓ እናደርግ። ሰላም አለይኩም ወራህመቱላሂ ወበረካቱ።